ኔፍሊም። ጥንት ምድር በአስፈሪ ግዙፎች ተሞልታ ነበር። ዘፍጥረት 6 ቁጥር 4። ታሪካቸው የሚጀምረው የአምላክ ልጆች የተባሉ መለኮታዊ ፍጥረታት ከሰው ልጅ ሴቶች ጋር ሲጋቡ ነበር። አንዳንዶች በመጽሐፈ ሄኖክ እንደተጻፈው ያመፁ መላእክት ናቸው ሲሉ፣ ሌሎች ደግሞ መላእክት ነን ብለው የሚያስቡ የሴት ነገድ የሆኑ ኃያላን ነገስታት ናቸው ብለው ያምናሉ። በዚህም ሆነ በዚያ ልጆቻቸው በጥንካሬና በኩራት የተሞሉ ፍጥረታት ሆነዋል። የእነዚህ ግዙፍ ፍጥረታት ጥላም በሰው ልጆች ላይ አረፈ። አመፅና ፍርሃትን በማሰራጨት በጭካኔ ይገዙ ነበር። ምድሪቱም ከክፋታቸው ታች ቃተተች። ፈጣሪ ይህን ምግባረ ብልሹነት በተመለከተ ጊዜ ልቡ ተሰበረ። በዘፍጥረት 6 ቁጥር 7 ላይ ነው የፈጠርኩትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ ስለፈጠርኳቸው ተጸጽቻለሁና አለ። የጥፋት ውሃ መጥቶ ለ40 ቀናት ዘነበ። ወንዞችም ውቅያኖሶች ሆኑ። አስክሬናቸው ከማዕበሉ ስር ተቀበለ። ሆኖም አፈ ታሪካቸው ዘልቋል።